አየሁ እንዴት አባቱ እንደሚያምር። ዛሬ እዚህ ቦታ ላይ ካልተዝናናን መቼም አንዝናና። አዎ ጸጥታው በጣም ደስ ይላል። ይህን ሪዞርት እንዴት መረጥክ? እንዴ በተፈጥሮ የታጀበ ስለሆነ ነው። እንዲያውም ና ሩም ከመግባታችን በፊት አረፍ እንበል። ሊዱ ይሄ ሪዞርት በጣም ያምራል። ፎቶ ለማንሳት ራሱ በጣም ደስ ይላል። ሰላም ለእናንተ ይሁን። ሃይ ሃይ። ይህ ቦታ ለሁላችንም ይበቃል። ካልደበራችሁ አረፍ ትሉ። ሰላም ሰላም። አማን እባላለሁ። እንዴ አማን ታውቃታለህ እንዴ? ካወቅካት አስተዋውቀና። እኔም እኮ አላውቃቸውም። ኑ እዚህ ጋር አረፍ በሉ። ምን ነው ዝም ተባባላችሁ? እስኪ ፎቶ አንሳን። ዮናስ እረፍት እናድርግ አይሻልም? እሺ ካልክ እንሂድ በቃ። እና በድጋሚ እንድንገናኝ ስልክ እንቀያየር። ባይ ቻው። እኔ የምልሽ አማን ጋር ትተዋወቃላችሁ እንዴ? እውነት? እናንተ ሰው እንደ ኤሊ ነው እንደምትሄዱት? ፍጠኑ እንጂ። ታዋቸው ዮኒ፣ እነሱ የራሳቸውን ፎቶግራፍ በልባቸው እያነሱ ይሆናል።
እኔ ምልክ አማን ሁሌ እንደዚህ ዝምተኛ ነህ ነው ወይስ ሪዞርት ውስጥ የረበሸ ነገር አለ? አይ ምንም የረበሸ ነገር የለም። ዝምታ ስለምወድ ነው። በዝምታ ውስጥ እውነት አለ ብዬ አስባለሁ። የሚገርም ነው። እኔም እንደዛ ነው የሚሰማኝ። ነገር ግን ብዙ ጊዜ ሰዎች ዝምታዬን እንደ ኩራት ነው የሚቆጥሩት። ኩራት እንዳልሆነ እንኳን ያስታውቃል። ፎቶዎቹ አያምሩ? እኔ በጣም ነው የወደድኳቸው። ምን እያወራችሁ ነው? ሚስጥር ከሆነ ለእኛም ንገሩና። ምንም ሚስጥር የለም ዮኒ፣ ስለማናፈሻው ጸጥታ እያወራን ነበር። ሊዱዬ፣ እኔ ደግሞ ከጸጥታ ይልቅ መሳቅ፣ መጫወት፣ መዝናናት ያስደስተኛል። እናም የኔ ቆንጆ በቀጣይ እኔና አንቺ ከአንድ ወንበር ላይ ተቀምጠን እንድናወራ እፈልጋለሁ። እና ምን አልሽ? የዚህ ጉዞ መጨረሻ ምን ይሆን? እናም እንዳልኩሽ ነው አማን። ና እዛ ጋር እንቀመጥ። እንችላለን። እናንተ ሴቶች ኑ እዚህ ጋር። ሊዲያ ነይ እዚህ ጋር ተቀመጭ። ሊዱ ቅድም የጀመርሽልኝ ጨዋታ ጨርሽልኝ። ምንድን ያልሽኝ ስለ ስራሽ? ስለ ስራዬ ብዙ የሚያስደስተኝ ነገር የለም። እኔ ይበልጥ ደስ የሚለኝ እንደዚህ በተፈጥሮ መካከል ሆኜ የሚሰማኝ ነፃነት ነው። ልክ ብለሻል ሊድ። አማን አንተስ ምን አይነት ነፃነት ነው የሚመችህ? እንደ ዮናስ ሁሌ መሳቅ ወይስ እንደ ሊዲያ በተፈጥሮ ውስጥ መጥፋት? ለኔ ነፃነት የሚመስለኝ የራስን ሰው ማግኘት። ብዙ ሰው ባለበት ቦታ ውስጥ አንድ የራስን ሰው ማግኘት፣ ያ ነው ለኔ ነፃነት። በጣም ደስ የሚል አገላለጽ ነው። እኔ ተረድተኛል ማለት ነው። አማን ዛሬ ምን ሆናል? ፈላስፋ ተጫወትክብኝ እኮ። ለኔ ግን ፍቅርና ነፃነት ማለት መሳቅ፣ መጫወት፣ መዝናናት፣ ምንም መጨነቅ አያስፈልግም አይደል ሊዱዬ? አዎ ዮኒ አንዳንዴ ዝምታ ከሳቅ በላይ ይናገራል። ምን ሆነሻል ሳሪ? ዛሬ ሁላችሁም በሚስጥር ነው እንዴ የምታወሩት? ዮኒ የት ነው የምትሄደው? ዮኒ ልትሄድ ነው? ሳሪ በጣም ሙቆኛል እና መዛጋ ሂጄ ንጹህ አየር መውሰድ አለብኝ። እነዚህ ፈላስፋዎች
ከዚህ ዛፍ ስር ይጠብቁ። መሄድ ከፈለግሽ እንሂድ። እሺ ደስ ይለኛል። አማን ቅድም የራስን ሰው ማግኘት ስትል የነበረው ነገር ገብቶኛል። ዮናስ በጣም ደስ የሚል ጓደኛ ነው። ነገር ግን እኔ ማልፈልገው አይነት ጸባይ ያለው። ዮኒ የልጅነት ጓደኛዬ ነው። ልቡም በጣም ንጹህ ነው። ነገር ግን ሰዎች ዓለምን በተለያየ መንገድ ነው የሚረዱት። ላንቺ ውብ የሆነ ነገር ለሱ ደግሞ ተራ ሊሆን ይችላል። እኔ ምልክ አማን ትንሽ ስታወራ ቃላቶች ጠጠር ይላሉ። ጸሐፊ ነገር ነክ እንዴ? አዎ፣ አንዳንዴ ቃላቶች ስሜቴን አልገልጽልኝ ሲሉ እጽፋለሁ። ግጥም ትጽፋለህ እንዴ? እስኪ ከጻፍካቸው ግጥሞች ውስጥ አንድ መስመር በልልኝ። እሺ። ጥላ ስር ቁጭ ብለን ጥላ እንዳይከዳን፣ በዝምታ መሃል ፍቅር እንዳይርቀን፣ እውነትን ፍለጋ ብዙ መንገድ ሄድን፣ መቆሚያው እዚህ ነው እኛ ከፈቀድን። እንዴ ለምን አቆምክ? እስከዚህ ብቻ ነው እንዴ? ፎቶውን ወደድከው? ደስ ይላል። ኧረ አንተ ልጅ እስካሁንም ግጥም እየገጠምክ ነው? ኧረ ጉረሮ እንዳይደርቅ። ሊዱ ቅድም እዛ መነፈሻ ውስጥ ቆንጆ ፎቶ ነው ያነሳውሽ፣ ላሳይሽ? እሺ ሳሪ፣ በጣም ደስ ይለኛል። አማን፣ እኔ እናንተ ከልጅነታችን ጀምሮ ምንም አይነት የሚደበቅ ሚስጥር የለን። ዛሬ ግን ካንተና ከሊዱ ጀርባ የሆነ የማይገባኝ ነገር አለ። ምኑ ነው የማይገባ ዮኒ? ያው አዲስ ሰው ስለተዋወቅን የምናወራው ነገር መኖሩ የግድ ነው። አይደለም፣ አስተያየታችሁ ምንም ደስ አይልም። እኔ የመጀመሪያ ቀን እንዳየኋት እንደወደድኳት አንተም ታውቃለህ። እና ወንድሜ ከሆንክ ለምን መንገዱን ትዘጋብኛለህ? ዮኒ፣ እኔ ላንተ ያለኝ ክብር ከማንም በላይ ነው። እሷ ጋር የመቀራረብ ምንም ፍላጎትም የለኝም። ያው ዝም ብለን ያወራን። እንግዲያው ሲን በማድረግ አረጋግጠኝ። በቃ አጠገቧ አትደርስ። እድሉን እንኳን ለኔ ስጠኝ። እሺ ችግር የለም። አልማዝ ከሐረር ገስግሳ በልሜት መታለች ከኔ አልማዝ ከሐረር ገስግሳ በልሜት መታለች ከኔ ፍቅር ስለኔ ምን ይላል ልቤሽ እባክሽ አልማዝ ከሐረር ገስግሳ በልሜት መታለች ከኔ አልማዝ ከሐረር ገስግሳ በልሜት መታለች ከኔ ፍቅር ስለኔ ምን ይላል ልቤሽ እባክሽ የተውኩትን ነገር ተመክሬ ተነግሬ ባገር እንንጎቷ መጣብን ያነረጃ ያን የድሮ ፍቅር ጉድፈላ ዘንድሮ አቤት አቤት ማን አስተማረበኝ ማስቲካ ሆኛለሁ ከረሜላ ካንፋስ አደረኝ You try to run but love pull you back Old time fire still dip on the track Heart get caught like sugar on top Once you taste love you can't stay strong This year hot like a burning flame Who teach we love such a dangerous game ይኸው ይሰማኛል ቱሩምባ ይኸው ይነፋሉ ቱሩምባ እልልታው ጭፈራው ደመቀ ፍቅሬ ተመለስ ነው ገባ Now me here
dance alright, the people them glad, cause old time love come back, no sad. But a good guy love me, show me. ኦ እነዚህ ደግሞ በጣም ያምራሉ። ጎበዝ ካሜራማን ነሽ ማለት ነው። እና እንዳልኩሽ ነው በጣም አሪፍ ቦታ ነው። አማን አማን ቅድም ስለጀመርክልኝ ግጥም አጨርስልኝ። ይቅርታ ሊዱ፣ አሁን ከሳራ ጋር ስለ ፎቶዎቹ አንዳንድ ነገር እያወራን ነው። ይልቅ ዮናስ ቅድም ስለ ሪዞርቱ አንዳንድ ነገር ሊነግርሽ ይፈልግ ነበር። እሱ ጋር ብትሄጂ የተሻለ ነው። ከእሷ ጋራ ነው የተፈጠረው ቃላቶች ያጥሩኛል እንኳን ሊዱ ይህ ሪዞርት ድሮ የነገስታት ነበር ይባላል። ነይ እስከ ዛፍ ስር ቁጭ እንበል። እሺ ውበትና ቁንጅናሽ ይማርካል። አማን ና በቃ እንሂድ። ምን ሆነሻል ሊዱ? አይ ምንም አልሆንኩም። እኔ ግን ደስ ብሎኛል። እኔም በጣም ደስ ብሎኛል። አሪፍ ጊዜ እናሳልፋለን። እሺ አቤት ያለው ደስታ አንቺን ያገኘሁለት ያንቺን ውበት ማውራት እንዲያው አማን ለምንድን ነው እንደዚህ የምታደርገው? ዮናስ የነገረ ነገር አለ እንዴ? ሳሪ፣ ዮኒ በጣም የምወደው የልጅነት ጓደኛዬ ነው። እሱ የሚያስደስተውን ማንኛውንም ነገር አደርጋለሁ። ግን እኮ የሊዲያን ስሜት እየጎዳ ነው። እሷ ካንተ ጋር ነው ምን የምትፈልገው? ውበትና ቁንጅናሽ ይማርካል ለሚያይሽ። አማን ለኔ በጣም ጥሩ ጓደኛዬ ነው። ለኔ ብዙ ነገር አድርጎልኛል ከወንድምም በላይ። ዓለም ያደነቀው አፈጣጠርሽም ጸጉርና ትከሻሽን ተናዳለሽም ብርቱካን ጉንጆችሽ ማራኪው ጥርስሽም ኮከብ መሳያየሽ ትርንቆቶትሽም ውበትና ቁንጅናሽ ይማርካል ለሚያይሽ። እና ደስ አይልም? ውበትና ቁንጅናሽ ይማርካል። አማን ቆይ ምንድነው የተፈጠረው ነገር? ለምንድነው እየሸሸኝ ያለው? ቆይ ምንድነው የሰራው ስህተት? ምንም የሰራሽው ስህተት የለም ሊዱ። ከዚህ በኋላ እኔና አንቺ የምናወራው ነገር ባይኖር የተሻለ ነው። ታሪኩም ተዘጋጀት እውነቱ ወጣና ብርሃኑ ሲነጋ ያ ሁሉ ፍርሃት ያ ሁሉም ባና ስቃይ በጥላው ተከድኖ ቀረ ከመሬት በታች። ቆንጆና ምንድን ነው ሰዎች ንገሩኝ፣ እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋራ ነው የተፈጠረው ቃላቶች ያጥሩኛል እንኳን ላወራው። ውበትና ቁንጅናሽ ይማርካል ለሚያይሽ። ታሪኩም ተዘጋጀት እውነቱ ወጣና ብርሃኑ ሲነጋ አይዞሽ በቃ ጓደኛዬ። ያ ሁሉ ፍርሃት ያ ሁሉም ባና ስቃይ በጥላው ተከድኖ ቀረ ከመሬት በታች።
ጥላ የጭንቀቴ አጋር ምስጢሬን አውጥተህ እንዴ እና እንዳልኩሽ አንዴ ስልክ አውርቼ መጣሁ። ሳርዬ መጣሽ? ሊዱ ቅድም አማን ለምን እንደዛ እንዳለሽ ታውቂያለሽ? አላውቅም። በጣም በሚገርም ሁኔታ እኮ እየተግባባን ነበረ፣ ግን በአንዴ በቃ ሁሉም ነገር ተቀየረብኝ። አማን ዮናስ ልብ ላለመስፈር ራሱን እየጎዳ ነው ያለው። ዮናስም ቢሆን እሺ ቆንጆች አለበት። ምን እያወራችሁ? መቼስ ፍቅር በግድ አይሆንም። ዮኒ አንድ ነገር ላሳይ እፈልጋለሁና እስኪ። እሺ ተመልከት ዮኒ፣ መቼም ፎቶ አይዋሽም። አንተ ሊዲያን ስታይ እሷ ደግሞ አማንን ነው የምታየው። አማን ደግሞ ላንተ ሲል ከሷ እየሸሸ ነው። ይሄ ማለት አማን እኔ ላይ እየሸረበብኝ ነው ማለት ነው? አይደለም ዮናስ፣ እሱ ለጓደኝነታችሁ ሲል እውነቱን እየሸሸ ነው። ዮናስ ዮናስ፣ ቆይ ምንድነው? እኔ ምን እንደሆነ አልገባኝም። ዮኒ ምንድነው የተፈጠረው? ዮኒ አንተ ዮናስ ቆይ ቅድም ቃል ይገባልኝ እያሾፍክብኝ ነው? እነዚህ ፎቶዎች ምንድን ናቸው? ዮናስ እኔ ከሊዲያ ጋር ምንም አይነት ግንኙነት የለኝም። ቃሌንም ለመጠበቅ እየሞከርኩ ነው። አይኖችና ልብ ግን ሌላ ነገር እያወሩ ነው። ቆይ እኔን እያሳዘንከኝ ነው ወይስ ንቀት ነው? ዮናስ ይበቃል። አማን ምንም አላደረገም። እኔ ነኝ ለአማን ስሜት ያለኝ። እሱ ግን አንተን ላለማጣት ሲል እኔን እየገፋኝ ነው። ምን አልሽ? እኔን ላለማጣት? አጠገቤ እንዳደርሱ አንተም ቢሆን ድጋሚ አጠገቤ እንዳደርስ። ሊዱ እባክሽ እንደዚህ አትሁኚ። ከዚህ በላይ ራስሽን አትጉጂ። ቆንጆና ምንድን ነው ሰዎች ንገሩኝ፣ እኔ እሷን ቆንጆና ምንድን ነው ሰዎች ንገሩኝ፣ እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋራ ነው የተፈጠረው፣ ቃላቶች ያጥሩኛል እንኳን ላወራው። ውበትና ቁንጅናሽ ይማርካል ለሚያይሽ፣ ውበትና
ሊዲ ውይ ምን ሆነሽ ነው? አስደነገጥሽኝ። ምን ሆነሽ ነው የተከዝሽው? ደህና ነሽ? አይደለም የኔ ቆንጆ። ስሜቴ ግን ጥሩ አይደለም። እዛ ጋ ቦታ አለ፣ እዛ ጋ እንዴት እንደሚያምር ዋው! ቆንጆ ቦታ ነው። እሺ ቦታው በጣም ነው የሚያምረው። በጣም እንዴ! ለምንድን እንደዚህ የምትሆኚው? ስሜቴ ጥሩ አይደለም። አንቺን ውበት ማውራት እንዲያው ለከንቱ ነው። ፈራጅ አስቀምጦ ፍጥረት ማስመርመር ነው። ውበትና ቁንጅናሽ ይማርካል ለሚያይሽ። ውበትና ቁንጅናሽ ይማርካል ለሚያይሽ። ዓለም ያደነቀው አፈጣጠርሽም ፀጉርና ትከሻሽ ሽንጥና ዳሌሽም መጣው ካን ጉንጆችሽ ማራኪው ጥርስሽም ሰላም ዮናስ፣ እንዴት ነህ? አንዴ ላናገር ይችላል? ምን አሁንም አማን እንደምትወጁ ልትነግሪኝ ነው? ምን መሰለክ ዮናስ፣ አንተ በጣም ጥሩና ተጫዋች ልጅ ነህ። ማንኛውም ሴት እኮ ከአንተ ጋር መሆኑን አጠላም። ነገር ግን ፍቅር ምርጫ አይደለም፣ በቃ በአጋጣሚ የሚከሰት ነገር እንጂ። ታዲያ ለምን አማን ሆነ? ለዛውም የኔ ልብ ጓደኛ። አላውቅም፣ ግን አማን በጣም ጥሩ ልጅ ነው ዮናስ። ያንተን ስሜት ላለመግደል ከሆነ የእሱን ስሜት እየገደለ ያለው። እንደዚህ አይነት ጓደኛ ስላለ በጣም ደስ ሊል ይገባል እንጂ እኮ ልትቆጣ አይገባም ነበረ። ታዲያ እሱ እኔን ላለመጉዳት ነው አንቺን እየራቀሻለሁ? አዎ ዮናስ፣ እኔን ከመምረጥ ይልቅ አንተን መምረጥ ይሻለኛል ብሏል። አይገርምህም? አሁን ላይ እውነተኛ ጓደኛና እውነተኛ ፍቅር የቱ እንደሆነ የሚታወቅበት ሰዓት ላይ ነው። ይማርካል ለሚያይሽ። ውበትና ቁንጅናሽ ይማርካል። ዮናስ አንዳንዴ መልቀቅም ማሸነፍ ነው። ሳሪ፣ እኔ እስከ ዛሬ የራሴን ደስታ ነበር ማየው። ሁላችንም መጀመሪያ ስለ ራሳችን እናስባለን፣ ግን ልዩነቱ እውነቱን ስናውቅ በምን ወስደው እርምጃ ላይ ነው። አማን ሁሉ ጊዜ ለኔ ሲል ዝም አለ። ውበትና ቁንጅናሽ ይማርካል ለሚያይሽ። ቪዲዮውን በማድረግ አረጋግጥልኝ። በቃ አጠግባት ድረስ ለኔ እንኳን እድሉን ስጠኝ። አቤት ያለው ደስታ አንቺን ያገኘው ልጅ። ችግር የለም። ያንቺን ውበት ማውራት እንዲያው ለከንቱ ነው። ፈራጅ አስቀምጦ ፍጥረት ማስመርመር ነው። አማን እየፈለኩ ነበር። ዮናስ በጣም ይቅርታ፣ ጓደኝነታችን እንደዚህ እንዲሆን አልፈልግም ነበር። ኧረ አማን፣ እንዲያውም እኔ ነኝ ይቅርታ መጠየቅ ያለብኝ። አንተ ለእኔ ስትል የራስን ስሜት ስትጫን ኖረሃል። እኔ ግን እስከ ዛሬ የራሴን ስሜት ብቻ ነበር ሳየ ነበር። እናም አማን በጣም ይቅርታ። ቅድም ሳራ ያሳየችኝ ፎቶዎች በደንብ አሰብኩባቸው።
ሊዲያ ላንተ እውነተኛ ስሜት እንዳላት ያሳያል። እውነተኛ ጓደኛ ማለት ደግሞ የጓደኛውን ደስታ የሚነጥቅ አይደል። አንተስ ዮናስ? እኔ ደህና ነኝ። ምናልባት እኔና ሳራ ብዙ የምናነሳቸው ፎቶዎች ይኖራሉ። አንተ ግን ሊዲያ ጋር ሂድ። ሊዲያ ላንተ ነው የምትገባው። ቻው በቃ። ቆንጆና ምንድን ነው ሰዎች ንገሩኝ። መጣ ሊዱዬ ዮናስን አገኘሁት። እንግዲህ የሚጋርደን ጥላ የለም። አውቅ ነበር አማን፣ እውነተኛ ጓደኛ እንደሆነ ልቤ ነግሮኝ ነበር። ዛሬ እዚህ ቦታ ላይ ብዙ ዝምታዎችን አሳልፈናል። ሆኖም ግን በዝምታ ውስጥ ይበልጥ እንዳውቅሽ አድርጎኛል። ከአንቺ ተለይቼ መኖር እንደማልችልም አውቃለሁ። እኔም አማን ዝምታ ውስጥ ያለው እውነት ነው የሳበኝ። ከእንግዲህ በኋላ እጅ ለእጅ ተያይዘን ብዙ የምንጓዛቸው መንገዶች አሉ። የኔ ፍቅር ይህችን አበባ ይሻት እጅግ በጣም ውብና ማራኪ ናት። ልምላሜዋን በጣም ያስቀናል። ከዚህ በኋላ የኔና አንቺ ህይወትም ልክ እንደዚች አበባ እየለመለመ ይሆናል። አማንያ ቆንጆና ምንድን ነው ሰዎች ንገሩኝ። እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋራ ነው